ልቀቀኝ። እጄን እየሳምከኝ ነው። ልቀቀኝ። ያቺ ሰነስራት ምንድን ነው ያረኩሽ ነገር አለ? ምንም አላረከኝም። እና አንቺ አካውንት ማዘጋት ድረስ እኮ ከደረስሽ እኮ አንቺ ለኔ አትመለሽም ነገር። አይ ስማኝ፣ አሁን በጣም እየተበሳጨሁ ነው። አላውቅም ስለ አካውንት። ከዚህ በኋላም ደግሞ እንዳታናገረኝ። አያገባኝም። እሺ አጠገብኝ። አስመሳይ ሰው እንደሆንሽ ነው የተረዳሁት። እና ሰላም የኔ ውድ ፋሚሊዎች እንዴት ናችሁ? መጥቼላችኋለሁ ዛሬ ቃል በገባሁት መሰረት ያው ቪዲዮ ጀምሬያለሁ። ከዚህ በኋላም ደግሞ በጣም ብዙ ቪዲዮ እንሰራለን እና እንዴት ናችሁ? በደም ሰላም ብያለሁ። ከወገቤ ዝቅ ብዬ የኔ ጣፋጭ ፋሚሊዎች እንዴት ናችሁ? ዛሬ እንግዲህ ለአንድ በጣም ወሳኝ ጉዳይ መጥቻለሁ። በእርግጥ የሚያስብ ጉዳይ አልነበረም፣ ግን በደም ሰላም ልበላችሁ ብዬ ነው። መጀመሪያ ወደ ሲሪየስ ጉዳይ ከመግባታችን በፊት ዛሬ ትንሽ ችግር ተፈጥሯል። በጣም ሲሪየስ የሆነ ነገር ነው። ትንሽ ደብሮኛል፣ በአንዳንድ ነገር ደብሮኛል። እሱን ከዚህ በኋላ ነግራችኋለሁ ምን እንደሆነ። የአቢታ ትመጣለች። አሁን እንግዲህ የአቢታን እየጠበቅናት ነው። እስከዛ ነው ከእናንተ ጋር ማወራው የአቢታን እስከምትመጣ። እሷ ሲመጣ በደንብ ነግራችኋለሁ። በዚህ አጋጣሚ ግን ያው ከሀዘኑ ከመጀመሪያ በፊት ዩቲዩብን ሰብስክራይብ አድርጉ። ደስ ብሎኛል። ያው ደስ ይላል፣ እንቅስቃሴያችሁ ደስ ይላል። ሰብስክራይብ እያደረጋችሁ ነው ምናምን እያያችሁ ነው ቪዲዮውንም። ከዚህ በላይ ግን በደንብ ሰብስክራይብ እያደረጋችሁ ቪዲዮ እያያችሁ ከዛ በኋላ ላይክ እያደረጋችሁ ምናምን በደንብ አንቀሳቅሱት። እስኪ ዩቲዩብ በደንብ ከዚህ በተሻለ እንዲጨምር ምናምን ማለት ከዛኛም ደግሞ በደንብ ደስ የሚል ስራ እንድንሰራ ምናምን እናንተ በደንብ ሰብስክራይብ አድርጉ። በእርግጥ መስራት የሚጠበቅብን እኛ ነን። የተሻለ ስራ ስንሰራ ነው ሰብስክራይብ የምታደርጉት። እሱን አውቃለሁ በደንብ። ግን ደግሞ በደንብ ለማበረታታት ያው ሰው አይደለ፣ ለማበረታታት እናንተ የተሻላችሁ ሰብስክራይብ አድርጉ። እንደምታደርጉ ደግሞ አልጠራጠርም። በጣም በእናንተ በጣም እምነት አለኝ። በጣም ነው የምትመቹኝ፣ በጣም ነው የምወዳችሁ። ሁሌም በጣም እንደማከብራችሁ እንዳትረሱ። እና በዚህም አጋጣሚ ቲክቶክ 200,000 ገብቼ ነበር በጣም አሪፍ እየተንቀሳቀሰ ነበረ ቲክቶክ። አሪፍ ቪዲዮ እየሰራው ነበረ ምናምን። ብቻ እስኪ ስለ ቲክቶኩ ብቻ በኋላ በደንብ እናወራለን። ትንሽ የሚደብር ነገር እንትን ብሎብኛል ቲክቶክ ላይ በጣም ለዛም ነው መሰለኝ ዛሬ ቪዲዮን ባልሰራ ደስ ይለኛል። በእርግጥ ግን ያው ስሜቴን ከእናንተ ጋር ላጋራው ብዬ ነው። አንዳንዴ ሲወራል አይደለ ይቀላል ብዬ ነው። ግን እስኪ በጀም ብቻ እናወራለን። ያቢታም እየመጣች ነው። ያቢታም ምንድን ነው ካሜራ ደቀነ? ቪዲዮ እየሰራው ነበር እየጠበቅኩሽ ያለሁት። በደም ሰላም ባያቸው። ሰላም የኛ ውድ ፋሚሊዎች፣ የኔ ብስኩቶች እንዴት ናችሁ? ያው እንደጠፋን አውቃለሁ። እሱ ነው የጠፋው። ባይዘው ሁሌ የሚጠፋው እሱ ነው። እኔ ያለው ሁሌ ቀርባችሁ ነኝ። ጭራሽ ከኔ ለነሱ ቀረብ። በጣም ጥሩ። እና እንዴት ናችሁ የኔ ውዶች? ወዳችኋለሁ ሁላችሁንም። ምን እየሰራክ ነው? ቃለ መጠይቅ አደረግሽ እኮ ምን እየሰራ ነው? ምን እየሰራ ነው ማለት ምን እየቀረጽ? አይ ምንም። በእርግጥ አውርተን ጨርሰናል ከነሱ ጋርም። ከዛ የሆነ ዛሬ ሲሪየስ ጉዳይ የሆነ ነገር አጋጥሞኝ ነው የመጣሁት። ወክ ለዛ ነው እንትን ያልኩት። በዛውም ኖርማል ቪዲዮ እየሰራው ድንገት ነው በእርግጥ ነገሩ እንትን ያለው። ምን ተፈጥሮ ነው? ግን ያው ስትመጪ አንድ ላይ ነግራችኋለሁ ብዬ ነው። አምሮባታል። አመሰግናለሁ። አላየኸኝም ብዬ ነው ዛሬ። ጥሩ ችግር የለም። ቤተሰቦቼ ኮሜንት ሰጥቶኛል። ለኔ ችግር የለም። እሺ ትጨቀጭቀኝ እኮ ነው። ቶሎ ነይ አልከኝ። አዎ እሺ
ለማንኛውም ቤተሰቦቼ እንዴት እንደሆነ አላውቅም፣ ምን እንደሆነ አላውቅም፣ ብቻ ቲክቶክ አካውንቴ ተዘግቷል። የኔ አላየሽውም? ከሰዓት አካባቢ ነው ብቻ እኔ አሁን ያየሁት ለማስተካከል እስኪ አንዳንድ ልጆችን አናግሬያለሁ። የሚሆን አይመስለኝም፣ ግን በቅርቡ ነው 200,000 የገባሁት። ከዛ በጣም ተካታይ ጀምሬበታለሁ ምናምን። ከዛ አሪፍ እየሆነ ነበረ ምናምን። ምን እንዴት እንደሆነ አላውቅም በእርግጥ ግን አልገባኝም። እና እንዴ ዝግት ነው ያለው ወይስ ተው እንትን ብሎ ነው ጠፍቶ ነው? አይደለም ተዘጋ ነው ሙሉ። እንዴት እና አነግረኝም ነበር እንዴ በስልክ? አዎ አይስ መጪ እናወራለን ብዬ ነው። በእርግጥ ምን እንደሆነ አላውቅም። የሆነ ነገር ስላችኋለች እሷ ደምባይና እኔ ምን እላችኋለሁ? እኔ በምን አውቃለሁ ማለት እኔ ምን አውቃለሁ? ሲቀጥል ደግሞ እንዴት ቀድማ አልነገርከኝም? እኔም በካሜራ ነው እንደምንነግረኝ። አንቺ የሚያሳስበሽ እሱ ነው እንዴ? አሃ ወይ ተዘጋ እያልኩሽ እኮ። ለምን ይዘጋል? ምን ማለት እንዴት? እሱን አላውቅም። ብቻ ተዘጋብኝ። ሪፖርት ተደርጎ ይሁን ምናምን አላውቅም። እንግዲህ ሰሞኑን እንቅስቃሴው አሪፍ ነበር፣ በጣም እየተንቀሳቀሰ ነበር። አካውንቴ ፎሎወሪንግ እየጨመረ ነበር ምናምን። ድንገት ነው እንትን ያለ እንግዲህ አላውቅም። ሪፖርት ተደረገ ምን አላውቅም። ምንድነው አንተ መግባት ነው ያቃተህ? ምንድነው የበቃ ተዘግቷል። አካውንት ውስጥ ምንም ቪዲዮ እንትን አይልም ምናምን፣ ሰው ጋርም አይመጣም። አሁን ነው በእርግጥ አሁን ከሰዓት ላይ ነው በቃ አሁን ማለት በቃ ከዚያ ማለት እኔ ምንም ማለት አልችልም ጋይስ። ላይክ አካውንት በእርግጥ ይዘጋል፣ አንዳንዴ ያጋጥማል። ግን ያንተ አካውንት ደግሞ ላይክ ኖርማል ነበረ፣ ምንም የሚያጥፎ ነገር አልለቀቅበትም፣ ምንም የከፋ ነገር የለውም። ለምን እንትን እንደተዘጋ አልገባኝም። እና ደግሞ ወይሽ እኔ የማውቃቸውን ሰዎች ቼክ እንዲያደርጉ ላድርግልህ። በእርግጥ ነገሩ እኔም አልገባኝም፣ ግን እንግዲህ በጣም ውስብስብ ሆነብኝ። ምን ሆነሃል ስቲቭ? ስልሽ እኔ አሁን ይኸውልሽ ምንም ቲክቶክ ላይ ምንም ፋውል የሰራሁት ነገር የለም ምናምን፣ ሊዘጋ በምንም አይችልም። ኢሜይልና ፓስወርድን ደግሞ አንቺ ነሽ የምታውቂው አንቺ ነሽ። እና ታዲያ እኔ ባቆስ እኮ ታዲያ አሁን እኮ ምን ያገናኘዋል? አዎ ምን ያገናኘዋል ከአካውንት መዘጋት ጋር? አልገባም ማለት ነው። እንግዲህ ሆን ብለሽ ካልደረግሽ በቀር ምን ያገናኘዋል? እትኛቺ የምርህን ነው እንደዚህ ያወራኸኝ ያለው? አዎ በእርግጥ እኔ እንደውም እንትን ትያለሽ ብዬ ነበር። ምንም ደነግጭኝ ማለለሽም ተባሽ አንዴ እኔ አካውንት የተዘጋ እኮ ነው እያልከኝ ያለው። በምን አውቃለሁ? ከአካውንቴ ምን ሊሆን ታዲያ ይዘጋል? እንዴት እና ታዲያ እኔ ጋር ኢሜልና ፓስወርድ መኖሩ ምን ከመዘጋት ጋር ምን ያገናኘዋል? እኔ በቃ አንቺ ነሽ የምታውቂው። ከዛ በኋላ ምንም ሌላ ሰው የሚያውቀው ነገር የለም። ከአንቺ ጋር ንቅር እንደዚህ ከማንም ጋር ላደርግ አልችልም እንዴ። እና አሁን ምን እያልከኝ ነው? አካውንት መዘጋት ላይ የኔ እጅ አለበት ብለህ እያሰብክ ባልሆነ እንግዲህ ሌላ ሰው ሊኖርበት አይችልም ማለት እንደዚህ እያልከኝ መሆኑን ጭራሽ ላምን አልቻልኩም። እሱ ነው እኔም በጣም የደበረኝ። እንደዚህ ቢዘጋ ይሻለኝ ነበረ። እኔ ኖርማል በቃ የሆነ ነገር አድርጌ ቢዘጋብኝ ይሻለኝ ነበረ። ጭራሽ በአንቺ መሆኑ በጣም የደበረኝ። እንዴ ስቲቨን እንዴት ነው እንደዚህ ላደርግ የምችለው? አጣርቼ ነበር ደግሞ ከሰዓት ላይ ነው እንደዚህ ነገር የሆነው እና አሁን አካባቢ እና ጓደኞቼ አሉ እንደዚህ ሲዘጋ ምናምን ያስተካክሉና እያንዳንዱን ነገር ነው የነገሩኝ፣ ስልኩን ምናምን ነገር እና ታም በእርግጥ እኔ ራሱ አላመንኩኝም ነበር ምናምን። እስኪ ቆይ ምናምን ብዬ ነው እንደው የጠራሁሽ የደወልኩልሽ አልተንበይ። ከዛ ትንሽ ትደነግጫለሽ ብዬ ነበር እኔ እንደውም አልመጣም እንኳን ትለኛለሽ ብዬ ነበር። ምንም አይመስላትም ልጅቷ ጭራሽ። አሁን ዝም ሳይመስልሽ መጣሽ። የማይሆን ንግግር አትናገር። የማይሆን ንግግር እየተናገርክ ነው። ንግግር አይደለም እየተናገርኩ ያለሁት። ይኸውልሽ እንዴ ነው ያንተን አካውንት ላደርግ የምችለው? ጭራሽ እንዴት ትጫዋለች? የሥራ አካውንቴ ነው ፋሚሊዎች፣ ይኸውላችሁ የሥራ አካውንቴ ነው አንደኛ። ሁለተኛ በጣም ጥሬ ሰርቼ ምናምን 200,000 በቅርቡ ነው የገባሁት። ከዛ በእርግጥ ደስ አላለሽም ሲጀመር ባለፈው ለታ ራሱ በቃ ምናምን እና ገብታ ምናምን ብለሽ ነው ኖርማል እንትን ብለሽ የሰራሽው። እሱ ራሱ በጣም ገርሞኛል። እኔ ውስጤ እንትን ሲል ነበር። ከዛ አይ ኖርማል የሆነ ነገር ደክሟት ይሆናል የሆነ
የሆነ ነገር አጋጥሟት ይሆናል ምናምን ብዬ ነበር ያሰብኩት። እንደዚህ አይነት ደረጃ ትደርሳለች ብዬ አላሰብኩም ነበር። እኔ ጨራሽ 200 ሺህ ኮንግራ ብዬ መስሎኝ እኮ ጊፍት የሰጠው ካለ እሱን እባክሽ እንደሱ አይደለም ሲጀመር ምን እሱ ላይ ማስመሰል እንትን ምን ይሰራል? እኔ እንዴ አንተ እስቲ ከመቼ ጀምሮ ነው እኔ እንደዚህ ማስመስለው? በርግጥ ሰዓቱን ራሱ ማድረግ ደብሮኛል ነው። በርግጥ አላረከው በዚህ ልክ እንደዚህ ትሆኛለሽ ብዬ አላሰብኩም። ማለት እኔና አንቺ እንደዚህ የሚያደራረሰን ነገር ያለ አልመሰለኝ። ጥል ራሱ ቢኖረን እንትን ማለት ነበረብሽ። እስቲ በኔ እያስደበርከኝ ነው። እሺ ማለት ነገር ይችላል። አሁን ይኸውልሽ አንደኛ ነገር ምንድነው ያረኩሽ ነገር አለ? ምንም አላረከኝም። እና አንቺ አካውንት ማዘጋት ድረስ እኮ ከደረስሽ እኮ አንቺ ለኔ አትመለሽም ነገር አላዘጋውም። ምን አንተ እስቲ እግዚአብሔርን እያናደድከኝ ነው። ኢሜይልና ፓስወርድ አንቺ ጋር ነው ያለው። እና እኔ ጋር ብቻ ቢሆንስ የራስህ ስልክ ችግር ቢሆንስ? እንዴ ማለት የራስህ ስልክ ችግር እንዴ? የቲክቶክ ምን ማለት ነው? እሺ ቆይ ስሚ ሌላ ሰው ጋር እንትን ብያቃለሁ። እኔ ምን አውቃለሁ? በጣም አስቸጋሪ ሰው ነሽ። እስማ አንቺ በጣም ድብቅ ባህሪ ያለሽ ማለት ለዚህ ከሆነ በጣም ድብቅ ባህሪ ነው ያለሽ። ማየን እስቲ ያስበርከኝ ነው። ማየን ንግግር አትናገረኝ። መደበር ትችያለሽ። እኔ አይመለከተኝም እንዴ አንቺ እኔ እንዴ ትንሽ ለኔ እንኳን አትጨነቂም እንዴ አንቺ? ምን ያህል አካውንቴ ላይ እንደለፈው ምን ያህል እየሰራው እንደሆነ እያየሽ እንደዚህ አይነት ነገር እንዴት ታደርጊያለሽ? እና እኔ አንተ ደስታ ላይ ያስደስተኛል እንጂ እንዴት ነው እንደዚህ ታደርጋለሽ ብለህ የምታስበው? በጣም ነው እውነት። አሁን ዩቲዩብ ከሷ ጋር መስራት ለኔ በጣም ሪስክ ነው። ነገ እኮ እንዴ ዩቲዩብን አንስተሽ ብትሸጪውስ ነገ የምርህ ነው አንተ እንደዚህ የምታወራው? በጣም ታሳፍራለሽ። ይኸውልሽ ምንድነው? እንዴት ነው እንደዚህ ትሸጪዋለሽ የምትለኝ? አሁን ይኸውልሽ እንደዚህ ስላልሽ የሚቀየር ሀሳብ አሁን እንደዚህ ስላልሽ እስጢፋኖስ ደንግጦ ወይ እንትን ይላል ምናምን ብለሽ አታስቢ። አሁን ያላቂም አንቺ አታስመስይ። አሁን አንተ አታስመስይ ነው ተበሳጭ ችግር የለውም ግን አታስመስይ። ይኸውልሽ በዚህ ልክ ማስመሰል አይደለም። እንደዚህ ነው ሰው አይደለም። ታውቀኛለህ፣ የምታውቀኝ ይመስለኛል አይደለ? ይኸውልሽ ስሚኝ፣ እኔ ማቅሽ መስሎኝ ነበር ግን በጣም አስመሳይ ሰው እንደሆንሽ ነው የተረዳሁት። እና የኔን አካውንት ስላለ ከዛ በኋላ ግን አጠገቤ አልደርስም። ግን ይኸውልሽ አሁን ማስመለስ የምችይ ከሆነ አካውንቴን አስመልሽልኝ እባክሽ። የሥራ አካውንቴን በእናንተ ፊት ነው እንዴ? ካሜራ ይዘህ ሲጀመር ይሄን ወሬ እንዳናወራ ዝጋልኝ። ካሜራ አጥፋው። ካሜራ ምን ማለት ነው? ፖስተዋለሁ። ትቀልጃለሽ? ኧረ እባክህ ቀልድ ነው። ይኸውልሽ አንደኛ ነገር ማስመለስ የምችይ ከሆነ ንገሪኝና እባክሽ ልለምንሽ። በእውነት እኔ እንደዚህ አላደረኩም። እስቲ ያማን መክፈልም ካለብኝ ልክፈል። በቃ ያው እናንተ ፊት ነው የምጠይቃችሁ። መክፈል ካለብኝ እከፍላታለሁ። ቢያንስ አካውንቴን የሆነ ነገር ታርግልኝ። እኔ የሥራ አካውንቴ አንተ እኔን ከመቼ ጀምሮ ነው እንደዚህ ማሰብ የጀመርከው? ታዩ አሁን አታስመስይ አንቺ። ምንም ችግር የለውም። በቃ ያው ብር እከፍላታለሁ። ብር ንገሪኝ ይሄን ያክል ትንበይኝና ልከገኝ እስቲ እኔ ልሂድ እና ተነበል እባክህ። እኔ እንደዚህ አይነት ፐርሶናሊቲ እንደሌለኝ ሁሉም ሰው ያውቃል። እኔ አያገባኝም፣ ስለማንም ማወቅ አለማወቅ አያገባኝም። ግን አሁን እኔ ይኸውልሽ አካውንቴን የተዘጋው እኔ በቲክቶክ እንትን አካውንቴ ደግሞ ቀልድ አላውቅም። በጣም ለፍቼበታለሁ ምናምን። ከዛ የሆነ እንኳን እንትን ማለት አለብሽ እውነት። በዚህ ልጅ ድርቀት ወይ ደግሞ አሁን በዛ ላይ በቃ አለቀ። በቃ እኮ ተግባባን፣ አወቅን አይደል? ኦሬዲ ድርቅ ካላልሽ በስተቀር ይሄ እኮ ምንም እንትን እኔ ምንም የማውቀው ነገር የለኝም። ፓስወርዴም አንቺ ነሽ የምታውቂው። አላውቅም እንዴ? ምን ማለት ነው? አላውቅም። ራስህ ፈልገህ እኮ ነው እኔ ጋር አይደል ያስቀመጥከው እኮ። እኔማ ስለማምንሽ ነበር። እኔማ ትክክለኛ ሰው ስለመሰልሽኝ አስገድጄ እኔ የወሰድኩት አስመሰልከው። ሲቀጥል ደግሞ እሺ እጄ ልቀቀኝና እናውራ እኮ። እሺ አሁን እንትን በይ። ምንም እንደዚህ ስለሆንሽ በነገራችን ላይ የሚቀየር ነገር የለም። ጭራሽ እያናደድሽኝ ነው ያለሽው። በጣም በጸባይ ነው እያወራሁሽ ያለሁት። በጣም በጸባይ ማለት እንደውም ካሜራ ላይ ስለሆነን ምናምን ነው በጣም እንደዚህ እያወራሁሽ ያለሁት። እሺ ካሜራውን አጥፋልኝና ኖርማል እናውራ። እኔ እንደዚህ አይነት ነገር አልፈልግም። በቃ ሰውም ሌላ ባህሪ የሚሰጠኝ አልፈልግም። በቃ እኔ ምን ሰጠሽ አልሰጠሽ ከዚህ በኋላ እኮ ኦሬዲ የሚታወቅ ነገር እኮ ነው። ምንም በቃ ኦሬዲ ማንነትሽን እንዲያውቁት ብዬ ብቻ እና አሁን እሺ ችግር የለውም። የምትሰማኝ ከሆነ ማለት ነው እኔ ስለ አካውንት አላውቅም። አሁን ነው ገና ከእንቅልፌ የተነሳሁት። እናንተ ምን አይነት ደረቅ ልጅ ናት? በመድኃኒዓለም አንቺ አረበናሽ በቃ ተይው። አላውቅም ምናምን ተይው። አይ ስማኝ፣ አሁን በጣም እየተበሳጨሁ ነው። አላውቅም ስለ አካውንት። ከዚህ በኋላም ደግሞ እንዳታናገረኝ፣ አያገባኝም። እሺ አጠገቤ እንዳትደርስ። ስሚ አንቺ ልቀቀኝ እስቲ። ስነ ስርዓት አሪፍ ልቀቀኝ። እሺ
ልቀቀኝ፣ በቃ ልሂድበት። እሺ አሁን ለማንኛውም አልፈልግም፣ ልቀቀኝ። እጄን እየሰማምከኝ ነው፣ ልቀቀኝ። ያቺ ስነ ስርዓት አድርጊ አላችሁ። እሺ ችግር የለውም። ለማንኛውም እንደዚህ አልፈልግም፣ ልቀቀኝ። እንደዚህ ስለሆንሽ የሚቀየር ነገር የለም። ግን በጉልበት አትመንሽ፣ ልቀቀኝ። አዳምጪኝ፣ ቆይ አዳምጪ። ችግር የለም፣ ትሄጃለሽ። ኦልሬዲ መሄድሽ እኮ አይቀርም ከዚህ በኋላ እኮ እዚህ ስለማን። ለማንኛውም ስንት ቪዲዮ አብረን በጣም ሰርተናል ምናምን፣ በተለይ ዩቲዩብ ከጀመርን ጀምሮ ማለት በጣም ነው የሚገርማችሁ። እና ግን እስካሁን በቃ የምታረገው ነገር ፕራንክ ነው እና ዛሬ ምን ፍራንክ ማድረግ አለብኝ። ለዛ ነው ያልነገርኳችሁ። የልብህን ከተናገርኩ በኋላ ፍራንክ አለ። እባክሽ እንደዚህ አይነት ፍራንክ የለም። እሺ ልቀቀኝ። አቦ እስጢፋኖስ ልቀቀኝ። እሺ እመታሻለሁ። አንቺ ስነ ስርዓት አልሽ። አልፈልግም። ስልኬን አስጠለሽኝ ነበር። አቤት ስልኬን አስጠለሽኝ እና ጋይሶች፣ ለማንኛውም የኔ አካውንት አልተዘጋም። ያቢታ ልታለቅስ አንቺ ስነ ስርዓት አድርጊ። እሺ አሁን ዞረሽ አሁን በደንብ ስለ ፕራንካችን እናውራ። በእርግጥ እንደውም እንደዚህ አልነበረም ያሰብኩት፣ ከዚህ በላይ ነበር ያሰብኩት። ግን ከጊዜ አንፃር ነው እንደዚህ ቅልብጭ ያለች ፕራንክ የሰራኋት። እንደዚህ ነው ያሰብኩት። በለራችን እየመጣው እግዚአብሔር ነው ይልሽ እየመጣው ነው ያሰብኩት። ቆይ ለምን አካውንቴን ተዘጋላላት ምናምን ብዬ ነው ዝም ብዬ ያሰብኩት እንደው እንጂ በጣም ከዚህ በላይ ጠብቁ። ቆይ እሰራልሻለሁ። አንቺ ዝም በይ። በጣም ነው የቀለደችብኝ። አንዴ አርግዣለሁ፣ አንዴ ጥላኝ ትሄዳለች፣ አንዴ ምንድነው ደግሞ ያረግሽኝ? ምን ያደረገችኝ ነገር የለም በእርግጥ። እና እንግዲህ ዛሬ ትንሽ መንደርደሪያ ከፍራንክ አረጋታለሁ። ምን ተሰማሽ? ምን ተሰማሽ? ጨረስክ? እንደዚህ አይነት ፕራንክ የለም። አንተ በአካውንት ነው የምትቀዳለህ እንዴ? ጀመር አንደኛ የሚከለድበትን ቀልድ እንደዚህ አታረጊም። እኔ እርግጠኛ ስለሆንኩ ነው እንዴ አካውንት ቢጠፋ ነገ እኔ ላይ ልትለኝ ጀመር። አሁን ኦዲየንስ ቢዝ ነው የምናገረው። ከስልኬ ላይ አካውንትን አስወጣልኝ። እመታሻለሁ። አልፈልግም። እመታሻለሁ። እኔ እንደሷ ማምናት ሰው ስለሌለ እኔ ኢሜይሌም ፓስወርዴን ችግር የለብኝም። አይ ዛሬ አንተም ቢሆን ግን አንቺ በራስሽ አትተማመኝም እንዴ? እኔ ያላረኩትን ነገር እንዴት ነው እንደዚህ የምትለኝ? ትንሽ ባስለቅስሽ ደስ ይለኝ ነበር። እግዚአብሔር ደግሞ አስለቅስሻለሁ። ጠብቂሽ፣ አስለቅሳታለሁ። እሺ ጋይስ፣ በእናንተ ፊት ነው የምነግራችሁ። አስለቅሳታለሁ፣ ቃል ገብቻለሁ እንደማስለቅሳት። እዚህ ግን አላስለቅሳት። አስለቅስሽ አሁን ደክሞኛል፣ እርቦኛል። እሺ ግን ፋሚሊዎች፣ እኔ በጣም ወዳቸዋለሁ። ሰብስክራይብ አድርጉ። ትንሽ ላዝናናት፣ በቃ ትንሽ አስከፍቻታለሁ። ለትንሽ ደግሞ ላዝናናት። ሰላም ባያቸው ወደም እንደዚህ አይነት መጃጃል ሲጀመር ደስ መጃጃላት ወይ ነው። ይሄ መጃጃል ነው። አንደኛ ጅል ነክ ችግር የለም። እሱን በአካውንት ፕራንክ አንተ ይኸው ፕራንክ የእናንተ ስራ ነው። ፕራንክ አርጋት ብላችሁ ፕራንክ የሚደረግበትን ነገር ለይ። እንደዚህ አይነት ነገር ፕራንክ አይደረግም። ፕራንክ አልኳትም። በጣም የሚቀር አለኝ። ገና አሁን ትንሽ ነው። ይሄን ማድረግ እንደምችል ነው ያሳየኋት። ከዚህ በኋላ ደግሞ በደንብ ነው ማሳያ። አንቺ አትናደጂ። አንቺ እኮ የመናደድ እኮ መብት የለሽም እኮ እግዚአብሔር። እሺ የመናደድ መብት የላት። እስካሁን ስትጫወትብኝ ነበርና ችግር የለውም። ለማንኛውም ትረጋጋለች እሷም። እናንተ ግን በደንብ ጠብቁ። ነገ ምን እንደሚደርስብኝ አላውቅም። ለማንኛውም ግን ትመችኛላችሁ። በጣም ነው የምወዳችሁ። የስቲቭ ቤተሰቦች ያንተ ነው። የስቲቭ ቤተሰቦች ሰብስክራይብ አድርጉለት። እስከዛሬ ደግሞ በሱ ቻናል እየለቀቀን ያልሆነ ነው ያው አንድ ነገሮች አለመስተካከል ነው። አስተካክለን ከዚህ በኋላ በየቀኑ ይመጣላችኋል። እንወዳችኋለን። ባይ ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው። የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው። እመኝኝ ያልኩሽ እውነት